እግዚአብሔር ይመስገን። እንዴት አመሸ? ኧረ እኔ እፈራለሁ። ሶስት ሴት ባለበ ልታረጉኝ ነው ይላል። እግዚአብሔር ያው እንዴ! ኧረ እኔ እፈራለሁ። ጀመረ እኮ እኔ እንደዚህ ብዬ ነው ማወራሽ። ሲጀመር ከዚህ በኋላ አንድ ሰው ብቻ እኮ ነው የምትፈራው። አንድ ሰው ኧረ አሳፈራችሁኝ። አይ ሶስት ሴት አይን ሲያየኝ እንደዚህ እግዚአብሔርን አንቺ እንዴት ነው የሚያስፈራው ማለት ነው። ተመታ። እሺ እንዴት ናችሁ ታዲያ? አለ ምንድን ነው? እዩ ጠፋ። ኧረ አለሁ መስኪ እየሰራ ነው። አዎ እግዚአብሔር ይመስገን። እግዚአብሔር ይመስገን። ኤሊ ምንድን ነው የምትስቂው? የዚህ ነገር አንቺ ኤለት እረፊ፣ ኤለት እረፊ፣ እረፊ። አንቺ ከፍሪጅ ውስጥ ውጪ፣ መጀመሪያ ከፍሪጅ ውስጥ ውጪ። ፍሪጅ ውስጥ ነው የምትይው። ፍሪጅ ከቤት አትውጪ፣ ከቤት ውጪ። ስርዓትሽን ያዢ። ይኸውልሽ እኔ እወጣለሁ። እግዚአብሔር መስኪ እወጣለሁ። ጌታ ምስክሬ ነው እወጣለሁ። ይሄ ለነጭ አልገባም። ባባሉት እንዴ አንቺ ዝጉልኝ፣ ይችል ልጅ ዝጉልኝ። ስጋ ታስጋለች። ምንም ሳይገባን እኮ ምንም አይደለም ጌታ። እኔ ሳይ እኮ ወንድሜ ወንድም ጥላት አስቀኝ። ኧረ እባክሽ ተይ እንጂ ሆድሽን እንዳያምሽ በእናትሽ። እግዚአብሔር እንዲከሳኩ ራሱ ቆይቷል። እሺ አቀልጃ አንቺ እግዚአብሔር ይመስገን። አንቺ ስርዓትሽን ያዢ። እሺ እና እንዴት ናችሁ? አላችሁ ሁሉ ፒስ? መስኪ ጠፍተሻል። እግዚአብሔርን ኧረ እዚህ ነው። አላወኳትም። ሂዊ አስተዋውቂኝ። የአንቺ ጓደኛ ናት? አዎ እህት አለ እህት ነች። አሁን የሴት አይን እፈራለሁ ስትለው እንደምልተው አይ አይደለም። ኧረ እኔ እኮ ሲንገር ስለሆንኩኝ እኮ ነው የሴት አይን የምፈራው። ምን ሆነሽ ነው? ፕሮሞሽን ሲሰራ ነው። አይ አራዳ ልጅ አይደል እንዴ አንቺ? ባቂ እሺ ሂዊ ባይ ዘ ወይ እኔ ጌታን ከብዳችሁኛል። ሲጀመር ልወጣ ነው። ከላይቭ ነው፣ ከላይቭ ሳይሆን ከእናንተ ቤት ከዚህ እዚህ ጋር በጀማ ከባድ ነው ወይ? ስንቴ እንዴት ነህ? መስኪሾ ጀዛ ከቨር አይሰራበትም እንዴ? የዓለማየሁ ኤርፖ ዘፈን ደም ወይኔ ስለቀው ታየዋለህ ወይ? ትንሱዬ እግዚአብሔርን ሰራሽ። እስኪ እግዚአብሔርን በይ ብቻ። የስ አይማን ተሰራለት። ክሊፕ ሰራሽ። ነገን የሚገባት ሄሉ ፍሪጅ ውስጥ ናት። ተኝታ ትውላለች፣ ተኝታ ታነጋለች። እግዚአብሔር እኔ ከሰው ጋር መግባባት አቅቶኛል። ጌታ በዚህ አዋዋሌ ያው አንድ ወር አለፈኝ። እተኛለሁ፣ ቀን እተኛለሁ፣ ማታ እንትን የሆነ ፊልም ሳያድራለሁ። ከዛ አሁን ከሰው ጋር መግባባት ራሱ እየገባኝ አይደለም። ነገራቶች ራሱ ቀልዶችም ምናምን ብዙ ነገሮች አሁን እየተግባባን አይደለም። በዚህ አሁን እኔ ምናምን ሂጂ ስትሉኝ ወደዛ ልሄድ እችላለሁ እና እንዳይደብራችሁ ብዙ ነገር ጠፍቶባታል። ምን እንዳለችኝ ታውቃላችሁ? ዶሮ ስንት ብልት አለው እላታለሁ። የለውም አለው እንዴ ትለኛለች። አሁን ይቺ አለ አንቺ ድጋሚ ነኝ እኔ አንቺ ነኝ። እቺ መደራጀት እሺ ብልት የለም እያላችሁ ነው ተደራጅታችሁ። ቆይ ግን አሁን ነው ነገር ቆይቶ ነው የሚገባኝ። የሶስት ሴት አይን ማየት ፈራው አልክ።
ጀመራት ደግሞ የሚገባ ጀና እየተላመድኳችሁ ነበር። ይሄ ማለት ስተረጉምላችሁ ማለት በአማርኛ ሲሆን እንገራችሁ ገለቱማ ታብታቢ ጎዴ ነው ራቼ ስሙኝማ ልናገር ነበር አፈንኩት። ማለት ነገ አንተን የሆነ ማስፈራራ ብፈልግ ገብቷል አጣለው ማስፈራሪያ። የመላጣ ልጅ ስነ ስርዓትሽን ያዢ። እኔ ወጣለሁ። ቆይ እንደውም ልወጣለሁ። እኔ ከሄለን ጋር አልችልም። ኖ ሞር ወንድሜ ነጉማ ፈያ እቺ እህት መስላችኋለች። ተምች ናት። ታገረጣችኋለች። መጣ ያራዳ ልጅ ልታስወጪ ነው አይደል? ልታስወጪ ነው እያስወጣሽ ነው ብሎ ሊወጣ ነው በራሱ። ኦኬ ነው። አራሪ ጀነገኝ እግዚአብሔር ይለና ታበልጥ ፊታ እግዚአብሔር ውጣ ከጨነቀ ውጣ ሂድ። እሺ ነው የለም። እሺ እመለሳለሁ። ካንዴ ታቆታል ልጁ ጌታ አንቺ እኮ ሲጀመር እና ታዲያ ተቀምጠን ሰላምማ አይሆንም እንዴ? እንዴታ ይደብረኛል። እኔ ሰላም ከሆነ እኔ እግዚአብሔር ሰራውለት። በዚህ ምሽት ማን ተንቀልቀላ ነው? እንዴ ደህና ነሽ? አሁን ባይሆን እናወራ አይሻልም? እናወራ። መሲን ዝፈኝ እያሉሽ ነው እንዴ? የለችም። ሳት ነው እንዴ ዘፍ ነው? አዎ መጣው ብላለች እኮ። ደህና ነሽ? እናለን ልጅ አዲስ አበባ አዲስ አበባ እንደ መስኪ ዘፋኝ ነሽ እንዴ አንቺ? ኧረ አይደለሁም ማለት አፍሬሽ ነው እንጂ ያው ዘፋኝ ነኝ። ኧረ እባክህ እንዴት አታውቂኝም? ግን ማለት አንድ ሙዚቃ አለኝ እኮ። እውነት? አዎ እንዴት አታውቂኝም? እኛ ካላየን አናምንም። አይ በኋላ መስኪ ትነግርሻለች። በቃ እንደዛ ከሆነ ምን አለ? አዎ አላቃትም ስትለኝ ሰማሁት። አላቅሽም አለችኝ። አንድ ሙዚቃ አለኝ ስላት አይ አለችኝ። አላቅሽም አለችኝ። አረ ሄሊ ተይ ግን ተይ። ዛሬማ በቃ ማለት ንቀት ነው። አላቅሽም ዘፈንሽን አላቀውም ማለት ይሄኔ እኮ ሰርታበታለች። ቲክቶክ ቪዲዮ ሰርችበታለሁ። ያው ቲክቶክ ሰርታበታለች ግን አላቅሽም አለችኝ። መሲ አይደብርም? እሺ በጣም እውነት እንደዚህ አይደረግም። እኔ ደበረኝ። ኧረ ሲጀመር እወጣላችኋለሁ፣ ችግር የለም። በእናትሽ ቆይ አንዴ። ዛሬ ግን ምንድነው ዩቲዩበሮች እንዳለ አንድ ላይ ነው ተጠቃቀማችሁ የገባችሁት? እኔ ዩቲዩበር አይደለው። ኧረ ዛውትሚ እኔ ዘፋኝ ነኝ። ኧረ ደውዬ እንትን ዩቲዩበር ነች። ማናት እሷ? ዩቲዩበር ነች፣ ዘፋኝ ናት። ከባድ ነው ብዙ አይነት ነገር የሚያዝ በጣም ነው እንትን የሆንኩት። ምንም አልተናገርኩም። ሰሜኝማ
ወይ ምን አዲስ ስራ? ስሚኝማ ታመምብሻለሁ። እሺ ስሚኝ፣ ምን አዲስ ስራ አለ? አሁን በቅርብ አለ። በቅርብ ደግሞ ኧረ ዩቲዩቤን ሰብስክራይብ አስደርጊልኝ። ላይቭ እንትንሽ ላይ አለ፣ ባዮ ላይ አለ። ግቡና ሰብስክራይብ አድርጓት፣ አበረታቷት። ጎበዝ ዘፋኝ ናት እና አንድ ዝፈኝላቸው ሰብስክራይብ ያደርጉሻል። እውነት አንድ ዝፈኝ በጉቦ ኮን እንደው ሰብስክራይብ አድርጉኝ። ክብር ለባዘፍርም ብላ በጉቦ አይ አንድ ዝፈኝላቸው እስቲ ደስ ይበላቸው። እየጠበቁ ማልዶ ከንፋስ ጋር እንዲቆይ ደጅ ምነው ጠረንህን ጥለኸው ባትሄድ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልህን ካስታወስኩት ትዝታህ ምን ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማው ስሙን በክፉ ስለምልማው የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው አመቱ የደስታ ቀን ሲሮጥ ያዘን መጉተቱ። አይበቃም? እናመሰግናለን። በነገራችን ላይ እግዚአብሔር ድምፅሽ በጣም ነው የሚያምረው እኮ ነው። ምን የሆነ ለየት ያለ ነገር አለው እና በጣም ነው የሚያምረው ድምፅ። እንደ ሀሳብ ሀይሚ እንደ ሀሳብ ግን ቶሎ ሰብስክራይቡን አድረስቶት ከቨር እና ሰብስክራይብ እንትን ቲክቶክ ባዮዋ ላይ አለ። ሰብስክራይብ አድርጓት። እውነት አበረታቷት ያልኩት ለዛ ነው። ምን ታውሹ ነው ወይስ እረፍት? አይ እኔ ታውኩ በቃ ይሻላል። አታይኝም እንደዚህ አምሮብኝ? አዎ ቆንጆ ይሆንሻል ደግሞ እኮ እንደዚህ ደግሞ የሚያምርብኝ ዝም ብለሽ ስትቀመጪ ነው። ኦሆ የለም እየሰራሽም ቆንጆዬ ነሽ። አይ እኔ እየሰራው ቆንጆ ሆኜ ራሴን አይቼው አላውቅም። ይቅርታ አድርጊልኝ እንዳይደብርሽ። ማለት እንዲደብራችሁ ይችላል፣ ግን እኔ ስሰራ ቆንጆ ሆኜ አላውቅም። ሁሌ ስቀመጥ ነው ቆንጆ የምሆነው። ምንም ስሰራ ቆንጆ ሆኜ አላውቅም። ሲጀመር ሳልሰራ ይሻላል። ዛሬ ሳቅ ብሎሻል። ሳቂ። እኔ እኮ ንግግር እኮ የራሴ ንግግር መልሶ ነው የሚያስቀኝ። ከየት ነው የሚመጣው? እግዚአብሔር የራሴ ንግግር ነው ያስቀኝ መልሶ። ወይኔ እና ጌም ምናምን ትጫወታላችሁ? የምትጫወቱ ከሆነ እናንተ ተጫወቱ። እኔ አልያዝባችሁና ሰላም ልበልሽ ብዬ ነው የመጣሁት። ቻው፣ ደህና ደሩ።